ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ቴሌቪዥን ልዩ የትኩረት ፕሮግራም ይዘን ቀርበናል። አርቲስት አክቲቪስት ታማኝ በየነ ጉዳዩን እንዲያብራራልን ጋብዘነዋል። ታማኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ መሳይ። ታማኝ እንግዲህ ጉዳዩን ስትከታተል እንደነበረ አውቃለሁ። እንዴት ነው ምን ማለት ነው እንዲህ አይነት ነገር በኢትዮጵያ ምድር ላይ መከሰቱን መስማት በራሱ ብዙዎችን በጣም ያበሳጨ ጉዳይ ነው። እስቲ ከስር መሰረቱ ምን እንደሆነ ብትገልጽልን በቅድሚያ። አመሰግናለሁ መሳይ። በጣም ስሜት የሚነካ ነው። በጣም የሚያሳዝን ነው። እስከመቼ እንዲህ እንደምንቀጥል አላውቅም። በተለይ ደግሞ በእውነት ኢትዮጵያዊነት እንዲቀጥል እናስባለን የምንል ዜጎች በሙሉ ምን ሲደረግ ነው እንዲህ አይነት ግፍ በሀገራችን ሲፈጸም በዚህ ዘመን? በሌሎች ሀገሮች ቢሆን እኮ በዘር ማጥፋት የሚያስጠይቅ ነው። ደግሞ አሁንም ዝም እንለዋለን ማለት አይደለም። በጣም የሚያሳዝን ነው። ይሄ ሁኔታ ለኔ ረጅም ጊዜ አለው። ይሄ አይነት ነገር ከራሱ ከህወሓት የኢትዮጵያን ከሚመራው ከህወሓት አፈጣጠር የመነጨ ነው ብዬ ነው የማስበው። ይሄን ነገር በመጀመሪያ ይሄን ሀሳብ ያራመዱት ጣሊያኖች ናቸው። እንደውም ይገርምሃል፣ እንደው አጭር አስተያየት ስላልከኝ ነው እንጂ በመረጃ የተደገፈ ነገር ባቀርብ ደስ ይለኝ ነበረ። በቅርቡ አንድ የሀበሻ ጀብዱ የሚል መጽሐፍ አንድ አዶልፍ ፓርሳክ የሚባሉ ቼኮስሎቫኪያዊ የጻፉት ከ70 ዓመት በፊት የተጻፈ ነው። ወደ አማርኛ ተተርጉሞ አንብቤው ነበር እና በማይጨው ጦርነት ጊዜ ከጣሊያን ጋር ውጊያ በሚደረግበት ጊዜ በከፍተኛ የአውሮፕላን ድብደባ ብዙ ኢትዮጵያውያን አርበኞች አልቀው ነበር እና ይህ በሰሜን በትግራይ ክልል በተደረገው ውጊያ በተለይ ሰንቤን ላይ የኢትዮጵያ ሰራዊት ወደ ማሸነፍ ተሸጋግሮ ነበር እና ጣሊያን በዛን ጊዜ አንድ አዋጅ አውጥቶ በአውሮፕላን በመላው ትግራይ ይበትን ነበር። የዚህ አዋጅ ምን ይላል? በዚህ መጽሐፍ ላይ ገጽ 214 ላይ ይገኛል። ሁሉም ኢትዮጵያዊ ቢያነበው ደስ ይለኛል። ለትግራይ ሕዝብ ይልና በሀገራችሁ ሰላም አስፍነን ስልጣኔና ብልጽግናን እንድናሰፍን እግዚአብሔር ልኮናል። ይሁን እንጂ የአማራና የኦሮሞ ጨቋኞች ቀማኛና ሰው በላ ወታደሮቻቸውን አሰልፈውብን ይህንን የተቀደሰና ከእግዚአብሔር የተሰጠንን ተልዕኮ እንዳንፈጽም እያወኩን ነው። የተከበርክ የትግራይ ሕዝብ ሆይ እነዚህን የአማራና የኦሮሞ ቀማኛ ሽፍቶች በመንደር ሲዘዋወሩ ብታገኝ እህል ውሃን ሳታቀምስ ጥይትህን እየተኮስ እንደ ውሻ ከመንደርህ እንድታባርራቸው እናሳስብሃለን። እነዚህ የአማራ ሽፍቶች ወደ መንደራችሁ ተጠግተው የሚበላም ሆነ የሚጠጣ ነገር ሊገዙ ቢቀርቡ አባሯቸው። አዝናችሁ ምንም አይነት እርዳታ እንዳታደርጉላቸው አጥብቀን እናሳስባለን። ከመካከላችሁ ይህን ትዕዛዛችንን ተላልፎ አንድ ሰው እንኳ ለአማራ የሽፍታ ወታደር አንዲት አምባሻ ሲለግስ ወይም ሲሸጥ ቢገኝ ምህረት የሌለው ቅጣታችን በሁላችሁም ላይ ይደርሳል ይል ነበር። ይህ ከ70 ዓመት በፊት ጣሊያን ያወጀው አዋጅ ዛሬ በ2012 በህወሓት የታወጀ ነው። ለነገሩ ቀደም ሲል ህወሓት ወደ ስልጣን ከተቆናጠጠበት ጊዜ ጀምሮ በጸረ አማራነት ያደረሰውን ወንጀል እያንዳንዱ ኢትዮጵያዊ ያውቀዋል። ካለፈው የተማሪዎች እንቅስቃሴ ተጀምሮ አማራ የሚለውን የገዢ መደብ በማስመሰል ህዝብን አንድ ላይ በጠላትነት የመፈረጅ አሰራር ቀጥሎ ልክ ህወሓት ስልጣን እንደያዘ ምሁራንን ማባረር፣ ገበሬዎችን ማፈናቀል፣ ከየቦታው በገደል የተጣሉትን ሁሉ እናስታውሳለን። ባለፈው 2009 ተመሳሳይ ከደቡብ ኢትዮጵያ በአንድ ሌሊት ከአካባቢያቸው እንዲባረሩ የተደረጉ በርካታ ናቸው። ሰኔ 11 ቀን 2001 ዓ.ም በደቡብ ክልል ርዕሰ መስተዳድር በአቶ ሽፈራው ሽጉጤ የተፈረመው ደብዳቤ ነው። ርዕሰ መስተዳድሩ ጉራ ፈርዳ ወረዳ ለሚገኝበት ለቤንች ማጂ ዞን በጻፉት በዚሁ ደብዳቤ ህገወጥ ስላሏቸው አርሶ አደሮች ጠቅሰዋል። በዞናችሁ በተለያዩ ጊዜያት ከሰሜኑ የሀገራችን ክፍል በተለይም ከአማራው ክልል እየመጡ ስላሉ ዜጎች በማለት ይጀምራል። ይህንን መመሪያ ተከትሎ የያዙትን መሬት እንዲያስረክቡና እንዲለቁ የተደረጉት አርሶ አደሮች ናቸው ወደ አዲስ አበባ እየገቡ ያሉት። በተቃዋሚው የመላው ኢትዮጵያ አንድነት ድርጅት ጽህፈት ቤት ቅጥር ግቢ ለመጠለል የተገደዱትም ቤተ ክርስቲያንን ጨምሮ የሚያስጠጋቸው ባለማግኘታቸው እንደሆነ ገልጸዋል። ለምሳሌም ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል አምርተው በዚያ መቆየት እንደተከለከሉ አስረድተዋል። እናም ቀጣይ ማረፊያ ያጡት 110 ስደተኞች የትናንቱን ሌሊት በመኢአድ ጽህፈት ቤት አሳልፈዋል። ቪኦኤ ያነጋገራቸው አርሶ አደሮች ንብረታችንን በቅጡ ሳንሰበስብና ሳንሸጥ በወከባ እንድንወጣ ተደርገናል ብለዋል። ሌላው ቀርቶ ንብረቴን በቅጡ ሳልሰበስብና ሳልሸጥ እንደወጣ ተገድጃለሁ ሲሉም እንባ እየቀደማቸው አብራርተዋል። ያው ዙር ገባ ፖሊስ በቤት ምን ያስቀመጠ ጊዜ ቀጠሮ እስከ መጋቢት 10 ብቻ መሸጫ መለወጫ አንድ ገበያ ብቻ መጋቢት 10 ተይች አንድ ሰው ቢገኝ እቺ ቦታ ላይ አንድ ሰው ቢገኝ ያው ተቀምሰኛለህ አለ። በአንድ ገበያ ወጥተን ከብቱን እንዴት አድርገን እንሽጠው?
ምን አድርጌ እንዴት አድርጌ ልሽጠው? በሬው እንዴት 10 ሺህ ብር የሚያወጣውን በሬ 2 ሺህ ብር ማይግዛኝ 4600 ብር የገዛው አይደለም ለ1800 ብር ተነጥጃው በሬው ተነበሬው ለዛም ማን ይግዛኝ? እንዴት አድርጌ ንብረቴን ለቅቄው አሁን ዛሬ መንግስት አለ እንደው ብዬ አቤቱታ ተሰማኝ። እውነትም መንግስት ታለ ግባም ታላችሁኝ። እሺ ቤት ያለ ንብረት ያለ አልተሸጠም እንዲሁ ጥልየው ነው አሁን የመጣሁት ዛሬ። አንደኛ ወረዳ ጉራ ፈርዳ የሚባለው ወረዳ በብዛት ያሉበት ወረዳ ወደ 24000 የሚሆን ሰፋሪ አለ እዛ ውስጥ። ያው አካባቢው ጫካ ስለሆነ ብዙ ሰው የለውም። ስለዚህ ጉራ ፈርዳ ማለት አሁን በተጨባጭ ምስራቅ ጎጃም ነው። አመራሩም እንዳለ የቀበሌ አመራሩ በሌላ ደረጃ ያለው አመራር ሰፋሪ ነው። ይሄ ምንም ችግር የለውም። የሚታረስ መሬት አለ፣ ማረስ የሚፈልግ ሰው አለ። ማረስ የሚፈልግ ሰው የሚታረስ መሬት ሄዶ ቢያለማ የሚጎዳ ሰው የለም፣ ሁሉም ነው የሚጠቀም። አንድ ችግር ብቻ ነው ያለው። ስራው የተሰራው ባልተደራጀ አኳኋን በተናጠል ነው አርሶ አደሩ የሚሰፍረው። በተናጠል ስለሚሰፍር አሰፋፈሩ ቅድም የቤኒሻንጉል ተወካይ ሲያነሱት እንደነበረው አውዳሚ በሆነ መልኩ ነው የሚሰፍረው። ይልቁንም ጫካውን ሲጨፈጭፍ አንዳንዴ በክሰል መልኩ በምን መልኩ ዛፉን ራሱን እንደ መቋቋሚያ ይጠቀምበታል። በዚህ ምክንያት ሰፋ ያለ የደን ጭፍጨፋና ውድመት እዛ አካባቢ ያጋጥመዋል። ይህ የማፈናቀል ዘርን የማጥፋት በጣም የቆየ ላለፈው 20 ዓመት የተሰራበት በቅርቡ እንዳልኩ እድሉና ሁኔታው ሲመች ፓርላማው ሳይቀር በኢትዮጵያ ውስጥ የህዝብ ቆጠራ ተካሂዶ 2.5 ሚሊዮን የአማራ ህዝብ ቁጥር ቀንሷል ተብሎ የህዝብ ቆጠራ ዋና ስራ አስኪያጅ ፓርላማው ላይ ቀርበው ሪፖርት አድርገዋል። አማራ ክልልን መጀመሪያ እንግዲህ ስናይ ሲስተማቲክ የሆነ ነገር ነው ያየነው። እያንዳንዱ ወረዳ እያንዳንዱን ዞን ስናወዳድር ካለፈው ጋር የምናወዳድረው ስናወዳድር ሲስተማቲክ የሆነ ቅነሳ ነው የታየው። ለምንድን ነው? አንድ ቦታ ላይ ሆነ ብሎ የተሳሳተ ነገር ቢኖር አንድ ቦታ ላይ በጣም የቀነሰ አንድ ቦታ ላይ ደግሞ በጣም የጨመረ እንዲህ አይነት የሰዎች ስተት ካለ ነው። እሱን አላየንም። እንደገና ደግሞ ውስጥ ገባንና እንግዲህ መመሳከሪያ ዲሞግራፊካሊ የምናያቸው ነገሮች አሉ። እነሱን ስናይ ወንድና ሴት ይታያል። ሆነ ብሎ የተሳሳተ ለምሳሌ ካሁን በፊት ችግር የገጠመውና የደግመን የቆጠርንበት ሁኔታ አለ። የሶማሌና አፋር እንደምታስታውሱት ካሁን በፊት በተደረገው ሁለተኛ ቆጠራ መጀመሪያውኑ ሲታይ ችግር ነበረበት። ውስጥም አልገባንም። ኮሚሽኑ ወሰነ፣ እንደገና ተደገመ። ይሄኛው ላይ ምንም ነገር እናያልቻልንም። እድሜውንም ስናየው ኮንሲስተንት ነው። ስብጥሩን ስናይ ኢቭን የብሔረሰቡን ስብጥር አየን። አማራው ሌላ ክልል ፈልሷል ወይ? እሱም የለም። ድሮ ከነበረው ምንም የተለየ ነገር አይታይም። ፕሮፖርሽኑ ማለት ነው። ፕሮፖርሽን ኦፍ ብሔረሰቦች አማራ ክልል ውስጥ ያሉት ድሮ በነበረው አይነት ፕሮፖርሽን ያሉት ቁጥሩን መጥቀስ ይችላሉ፣ ጊዜ ላለመሻማት ብዬ ነው። እኩል ናቸው። ድሮ በነበረው አይነት ፕሮፖርሽን 90% ነው አማራ በክልል ውስጥ። አሁንም እንደዛው ነው። ምንም ልዩነት አላየንበት። ስለዚህ ምን ይሆን ተብሎ በጣም በዲያ በናረገው ደን ወደ ፍተሻ ገባን። ፍተሻ ማለት እንግዲህ ይሄ ድህረ ቆጠራ ያልነው ነው። እሱንም ስናረግ ምንም ይሄን የተለየና ውጤቱን ሊያስቀይር የሚችል ነገር አላየንም። ማንኛውም ቆጠራ ሲካሄድ ስህተቶች ማርጂኖች አሉ። ኢንተርናሽናሊ አክሰፕትድ በሆነ ሁኔታ ስህተት ክፍተቶች አሉ። እነዛ ግን ቁጥር ለማስቀየር የሚያስችል አይደለም። ኢንተርሴንሳል ግሮውዝ ነው የምንለው። በሁለት ሴንሰሶች መሃል ያሉትን እድገት ነው ስናይ መጀመሪያውኑ ከ76 ወደ 87 ከ87 ደግሞ ያሁኑን ይሄ ነው እንግዲህ እድገት የምንለው እኛ። እሱን ስናይ የተለየ ነገር አየን። የተለየ በአገር ደረጃ 2.8 ሆኖ እድገቱ እያለ ከ76 87 እንደገና ደግሞ ይሄኛው ደግሞ 1.88 ነበር። ለምን ጥያቄ ያነሳን እንዴ? የድሮ ይሆን እንዴ ችግር ያለው አይነት ነገር ውስጥ ነው የገባ ነው። ያሁኑም እንደዚሁ ነው። ያሁኑም 2.6 እድገት በሁለተኛው ቆጠራና በሶስተኛው ቆጠራ መሃል ያለው 2.6 ሆኖ እያለ የአማራው 1.7 መጣ።
ምንድነው ችግሩ የሚለውን እንግዲህ አሁን መሆን ያለበት ባለሙያ ማምጣተን ከውጪ ከሃርቫርድ ዩኒቨርሲቲ ቢሮ ኦፍ ሴንሰስ ሲሰራ የነበረ ካሁን በፊትም መረጃችንን መጥቶ ከኛ ጋር ኤዲትችንን ሲያይልን የነበረ ያን ሲታይ ምንም ስተት የሌለው እንዳም በጣም ጥሩ የሆነ ሴንሰስ ነው ያለው። ምክንያቱም ለ50 60 ሀገሮች እየሄደ እንደዚህ አይነት ኮንሰልተንት አማካሪ ነው። ሌላው እኛ አሁን እዚህ ያቀረብነው በቆጠርነው ጊዜ የነበረውን ህዝብ ቁጥር ነው። ዛሬ ስንት ነው? ዛሬ 76 ዛሬ ስንት እንደሆነ መናገር ፈልጋለሁ። ምክንያቱም እኛ የቆጠርነው ከ2 አመት በፊት ነው። ኦልሞስት ግንቦት ከመጣ 2 አመት ነው የሚሆነው። ዛሬ ግን 76,941,760 ነው ዛሬ ዋለት። ፕሮጀክሽኑ ስንት ነው? ይሄ እንግዲህ ኦልሞስት 77 ሚሊዮን ማለት ነው አይደለም? ፕሮዳክሽኑ 79 ሚሊዮን ነው። በ2 ሚሊዮን ነው ኦፍ የሆን ነው። 2 ሚሊዮኑ እንግዲህ ከአማራ ጋር የተያያዘ አይነት ይመስለኛል። እና ይሄ ነው እንግዲህ ትልቁ ልዩነት ያመጣብን። ይህ ሆን ተብሎ አንድ ህዝብ ለማጥፋት የሚደረግ ሴራ ነው። ያማ ባይሆን ኖሮ እነዚህ ድሃ ኢትዮጵያውያን ዛሬ ከሰፈሩበት እየተነሱ የሚባረሩ ኢትዮጵያውያን ያለ ቦታቸው መጣችሁ ከተባሉ ያለ ቦታቸው አማራውን የሚያስተዳድሩት እነ በረከት ስምኦን እነ አዲሱ ለገሰ እነ ተፈራ ዋልዋ ምን ያደርጋሉ ኢትዮጵያ ውስጥ? አንድን ድሃ ገበሬ ያለ ሰፈር መጣ ከተባለ መለኪያው ምንድነው? ደማችን እየተመረመረ ደማችን እየተለካ ከሆነ በኢትዮጵያ ውስጥ ስልጣን ላይ አለ የሚሉት ባለስልጣኖች ኢትዮጵያ ውስጥ መሬትና ቦታ ሊኖራቸው አይገባም። በየክልላችሁ ኑሩ ከተባለ ደግሞ የኢትዮጵያን መንበረ ስልጣን የያዙትን በሙሉ አንድ ባል በተለይም በከፍተኛ ደረጃ የተቀመጡትን ከጠቅላይ ሚኒስትሩ ጀምሮ አዲስ አበባ ውስጥ ምን ያደርጋሉ? እነ ዶክተር ፋሲል ናሆም፣ እነ አቶ ነዋይ ገብረአብ፣ እነ አቶ ጸጋዬ በርሄ፣ እነ አቶ አርከበ ቁባች፣ እነ አቶ አባይ ፀሐዬ እንዲህ ያለ እስከ መጨረሻ ብንወርድ ምን ያደርጋሉ አዲስ አበባ ውስጥ? እነሱ የተወለዱበት ቦታ አይደለም። እነዚህ ገበሬዎች እዚህ ምን ታደርጋላችሁ ከተባሉ እነዚህ በሙሉ አዲስ አበባ ውስጥ ምን ያደርጋሉ? ስለዚህ ይሄ ዘር ማጥፋት ነው ለኔ። ትናንት የጋምቤላ ወንድሞቻችን ያለ አግባብ በግፍ ሲረሸኑ፣ ትናንት ኦጋዴን በአውሮፕላን ሲደበደብ፣ ትናንት ሐዋሳ ሁላችንም ጮኸናል። ዛሬም ሁላችንም ለነዚህ ድሃ ኢትዮጵያውያን መጮህ አለብን። አርቲስት ታማኝ እዚህ ጋር እንዴ ላቁምህና ምናልባት ስር መሰረቱንም ልንመለከተው ይገባል። በሰፈራ የሄዱ ናቸው እንግዲህ ህገወጥ ሰፋሪ ናቸው ነው የተባሉት። ምናልባትም በደርግ ጊዜ ጀምሮ ወደዛ አካባቢ ለሚሆነ ቦታ አካባቢ ነው ወደዛ እንዲሰፍሩ ተደርገዋል። በደርግ ጊዜ ህጋዊ በሆነ ስርዓት ነው እንዲሰፍሩ የተደረጉት። አሁን ተመርጠው ነው እንግዲህ ሌሎች ብሔረሰቦችም እንዳሉ ይታወቃል። እኔም በቅርበት አቃለው እዛ አካባቢ የተለያዩ ብሔረሰቦች ከሃዲያ ከሲዳማ ከከምባታ የሰፈሩ እንዳሉ አቃለው። ግን ለምን ተመርጠው እነዚህ ብቻ እንዲወጡ እንደተደረገ በራሱ ሌላ ምርመራ የሚያስፈልገው ጉዳይ ነው። ምንም ሌላ ምርመራ የሚያስፈልገው እኮ አይደለም። አንደኛ እነዚህ ሰዎች ኢትዮጵያዊ ከሆኑ እንዴት ነው ህጋዊ አይደላችሁ የሚባሉ? በኢትዮጵያ ውስጥ ምንድነው መለኪያው? ሁለተኛ የአገሪቱ ህገ መንግስት አንቀጽ 26 የግል ህይወት የመከበርና የመጠበቅ መብት በሚለው አንድ አንቀጽ ቁጥር 1 ላይ ማንኛውም ሰው የግል ህይወቱ ግላዊነቱ የመከበር መብት አለው። ይህ መብት መኖሪያ ቤቱ ሰውነቱና ንብረቱ ከመመርመር እንዲሁም በግል ይዞታው ላይ ያለ ንብረት ከመያዝ የመጠበቅ መብትን ያካትታል ይላል ህገ መንግስቱ፣ ይፈቅድላቸዋል። በኢትዮጵያ ውስጥ እዚህ ቦታ ለምን መጣችሁ ከመጣ እንዴት ነው ህገወጥ የምታደርጋቸው? በኢትዮጵያ ጂኦግራፊ ክልል ውስጥ እየኖሩ ይህን ካልን እኮ ከሶማሊያ ከኤርትራም የመጡ ኢትዮጵያ ውስጥ የሚኖሩ አሉ እኮ። ምንድነው መለኪያው? የአንድን ሀገር ዜጋ እዚህ ክልል አይደለም ለማለት በምንድነው መለኪያው? እንዳልከው እንደጠቀስከው ነው። ምናልባት ሌሎች የምርምር ውጤቶችንም እዚህ ማንሳት ይቻላል። በቅርቡ የኦክላንድ ኢንስቲትዩት ያወጣዋል የጋምቤላ መሬት 75% የሚሆነውን የያዙት የትግራይ ብሔረሰብ ተወላጆች እንደሆኑ ገልጿል። እንደዚህ ሰፋፊ መሬቶችን የያዙት እነሱም ምናልባት ይሄ ነገር ከመሬት መንግስት ልማት ጀምር ያለው ለባለሀብቶች ይሰጣለው ከሚለው ጋር የሚያያዝ ነገር አለው ወይስ አንድ እንደጠቀስከው ሆን ተብሎ የተደረገ አንድን ብሔር ለማጥፋት የተቀናጀ ከበፊት ጀምሮ ስር የሰደደ እርምጃ ነው ብለን የምታምነው? ልናሳምረው ካልሞከርን በስተቀር በኢትዮጵያ ውስጥ እኔ ለምሳሌ አሁን ምን መሰለ፣ አሁን ለአንዳንድ ሰዎች የአማራ ጥያቄ
አድርገው ሊያነሱት ይችላሉ። በኢትዮጵያ ጂኦግራፊ ክልል ውስጥ የሚኖሩትን ሁሉንም ዜጎች እኩል ማየት የሚችል አይን ከሌለን ለአንደኛው በጥላቻ አይናችንን ዘግተን አንደኛውን ብቻ የምናስብ ከሆነ ይሄ ሙሉነት አይደለም። ይሄ ዘር የማጥፋት ዘመቻ ነው ለኔ። ይሄ የተጀመረው ዛሬ አይደለም። ይሄ ግንቦት 1983 ህወሓት ስልጣን ላይ ሲወጣ የጀመረው ነው። ለማንኛውም የኔ ስሜት ይቅርና የሀገሪቱ ህገ መንግስት የመዘዋወር ነጻነት በሚለው ላይ ቁጥር 1 ላይ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም በፈለገው ጊዜ ከሀገር የመውጣት ነጻነት አለው። ማንኛውም ኢትዮጵያዊ ወደ ሀገሩ የመመለስ መብት አለው። ይሄ እነሱ የሚሰብኩን ህገ መንግስት የሚለው ነው። በዚህ ህግ መሰረት አንድን ኢትዮጵያዊ አውጥቶ በመኪና በሌሊት ጭኖ ማባረር ሌላ ምን ትርጉም ሊሰጠው ይችላል? ከመሬት ከምን ልናያይዘው አንችልም። በስነ ስርዓት ህወሓት የተመሰረተበት ጸረ አማራነት ፕሮግራም ነው። ይሄን ደግሞ ለማየት ካስፈለገ አቶ ገብረመድህን አርአያ ያሉትን በስልክ ብቻ ስለሆነ ትግራይም የአማራ ቅኝ ግዛት ናት። ፓምፍሌቱም አለ እዚህ በደንብ አድርጎ ሊያስረዳን ይችላል። ይህ የወያኔ ማኒፌስቶ ነው። ዋናው ህገ ደንብ ነው። መምሪያው ፖሊሲ ነው ይሄ። ስለዚህ ትግራይ ከአማራው ቅኝ ገዥ እጅ አስወጥተን የትግራይ ዲሞክራቲክ ሪፐብሊክ መንግስት መመስረት አለብን የሚል ነው። 2 ሶስተኛ አማራ የሚባለውን የትግራይ ህዝብ ጠላት ነው። ጠላት ብቻ ሳይሆን አማራ ለትግራይ ህዝብ የጠላት ነው። ስለዚህ አማራን መምታት አለብን። አማራን ማጥፋት አለብን። አማራ ካልጠፋ፣ አማራ ካልተደበደበ፣ አማራ ከዚህ መሬት ካልተነቀለ ትግራይ በነፃ ልትኖር አትችልም። ለምንፈጥረው መንግስትም እንቅፋት የሚሆንብን አማራ ነው የሚል ነበር። ከዛ በተጨማሪ የህወሓት መንግስት ወደ ስልጣን ሲመጣ የስልጣን ሽግግሩን ያስተካከሉት በጊዜው የአፍሪካ ጉዳይ ሊቀመንበር የነበሩት ሄርማን ኮን መሬት ለምን ለገበሬው እንዲሸጥ አላደረክም ብዬ አቶ መለስ ስጠይቀው ይሄንማ ካደረኩ አማሮች መሬት ይይዛሉ ብሎ ስለሰጋ ነው ያሉት። Have you ever had a chance to talk to Mr. Meles after he took over and when he tried to impose ethnic hegemony on the rest of Ethiopia, because he promised you that the TPLF was not going to impose its programs and hegemony on the rest of Ethiopia? Yeah, I did talk to him, and he told me that the federal system would work so that each region would have govern its own affairs. Of course, it didn't happen that way, and I questioned him about land ownership, and I was promoting allowing the farmers to have ownership of the land, and he said that was no good because the Amhara would come in and take over and these people and buy all the land, and then these people would return to be serfs like they were under the emperor. ይሄ በደማቸው ውስጥ ያለ ነው። በምንም መለኪያ ኢትዮጵያውያን ይህንን ጸረ ሰው የሆነ ድርጅት መታገል አለብን። በከንፈር መንጠት በመጮህ በመናደድ የሚሆን አይደለም። በዓለም አቀፍ ፍርድ ቤት የሚጠየቁበት መንገድ መመቻቸት አለበት። ወደ ኋላ ልመልስ ነው። አሳውሳለሁ አንተ ከሀገር ከመውጣት በፊት የተናገርከው አለ። ምናልባት እንደ ነብይም መጥቀስ ከተቻለ ነብይ ነህ ማለትም የሚቻል ይመስለኛል። ክልል ስናበዛ እንዳንጠያየቅ ፓስፖርትና ቪዛ ብለሃል። ምናልባት ያ ነገር ተግባራዊ የሚሆንበት ጊዜ እየመጣ ይሆን? ይሄ ነብይነት አይደለም። የነዚህን ሰዎች ተፈጥሮ ላወቀ ሰው ምንም ነብይነት እኮ አይጠይቅም። ሲጀመር ያላቸውን የዘር ጥላቻ በፕሮግራም የጻፉ ሰዎች ናቸው እኮ። የህወሓትን የ1968 ፕሮግራም መመልከት ብቻ ነው። አማራ የትግራይ ጠንክ ነው ብለው የተደራጁና የታገሉ ሰዎች ናቸው። ይህ በደማቸው ውስጥ ያለውን ነብይነት አይፈልግም እኮ። በዚሁ ከቀጠልን ግን እንዳልከው እያንዳንዱ ክልል ወደዛ የሚሸጋገር ይመስለኛል። ይሄን የምትለኝ በ1985 ታህሳስ 3 አዲስ አበባ ስታዲየም ትርኢት በምናሳይበት ጊዜ ነው። በሶማሊያ ችግር አብረን ስንሳተፍ፣ በዩጎዝላቪያ ቆመን ስንሳለቅ፣ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በኋላ 40 መንግስት ሆነን ክልል ስናበዛ እንዳንጠያየቅ ፓስፖርትና ቪዛ የዛሬ 19 ዓመት መሆኑ ነው።
ታህሳስ 3 ቀን አዲስ አበባ ስታዲየም ነበር ያልኩት። ምናልባት አሁን ይሄ እኮ ከዚህም ያለፈ የሚመስል ነው። የውጭ ሀገር ዜጎች ኢትዮጵያ ገብተው ባለሀብት ይሆናሉ፣ ባለመሬት ይሆናሉና ምናልባትም ይሄ ከዛም ያለፈ እንዳይሆን የሚል ስጋት ነው እንግዲህ ብዙዎች የሚያሰሙት። ግልጽ ነው እኮ ለኢትዮጵያውያን ሳይሆን ለህንድ፣ ለቱርክ፣ ለሳውዲ ተመድቧል። ስለዚህ ምንም የሌላቸው ደሃ ገበሬዎች አፈር አርሰው ከዛ አፈር ላይ ልጆቻቸውን ቆሎ አብልተው የሚያድሩ ገበሬዎችን በአንድ ሌሊት ከሀገር ውጡ ብላ አባረህ ሜዳ ላይ መጣል። የሚያሳዝነው ደግሞ ቤተክርስቲያን እንኳን እንዳይጠጉ ሲከለከል ጎበዝ ምን ዘመን ላይ ነው ያለ ነው? ቤተክርስቲያን ተጠግቶ ለማደር ኢትዮጵያዊ ሲከለከል ምን ሲሆን ነው እኛስ መናደድና በቃን ማለት ምን ጀምሮ? በጣም አዝናለሁ መሳይ። በጣም ስሜት የሚነካ በጣም የሚያሳዝን ተግባር ነው። በዚህ አይነት ከቀጠል ምን ልንሆን እንደምንችል አላውቅም። ይሄ ነገር ከተጀመረ እንግዲህ ከቤንች ማጂ ዞን ጉራ ፈርዳ ከተባለ አካባቢ የአማራ ብሔር ተወላጆች እንዲወጡ ቆየት ብሏል። ይሄ እርምጃ መወሰድ ከተጀመረ ቀደም ሲል የክልሉ መንግስት ከአማራ ብሔራዊ ክልል ጋር ተነጋግሬ ነው የሚል ምክንያት ሰጥቶ ነበረ። ይሁንና ግን እንዲህ ሲደረግ አሁንም ድረስ ድምጹን ያሰማ ያለ አይመስለኝም። ከፖለቲካ ፓርቲዎችም ሊሆን ይችላል ከሲቪክ ተቋማት እንዲህ አይነቱ ነገር ከፍተኛ ጥፋት እንደሆነ በመግለጽ የተቃውሞ ድምጹን ያሰማ እንደሌለ ነው የምሰማውና ምን ማለት ነው? ድምጽ ማሰማት የለብንም? እስቲ እንዴት ታየዋለህ አንተ? በተማሪው የስልሳው ፖለቲካ ውስጥ አማራ የሚለውን በጥላሸት በመቀባት ሰው በንዴት አንድን ዘር እንዲመለከት የተሰራ ስራ አለ። ይሄ ግልጽ ነው። ከማንኛውም ሰው ጋር ቀርቤ በዚህ ጉዳይ ላይ መከራከር ይቻላል። ዛሬ ማንኛውም ሰው ሲታሰር ያላግባብ ወይም ሲገደል የምንጮህን ያህል አማራ ሲሆን ግን ሌሎቻችን አማራ እንዳንባል በሚል እንሸሸዋለን ያንን ሀሳብ። ምክንያቱም ሁሉም የዘመተበት ስለሆነ አማራነትን እንደ ወንጀል አድርጎ የማየት ህዝቡ ግን እንዲያውቀው የምፈልገው በዚህ ኢትዮጵያ በምትባለው አገር ውስጥ ቢያንስ ከ20 እና 22 ሚሊዮን ያላነሰ ቁጥር ያለው ህዝብ ነው። ይሄን ህዝብ እንደ ጠላት ፈርጆ ወይንም ደግሞ ይሄን ህዝብ እንደማይመለከተው አድርጎ ማየት ኢትዮጵያ ስለሚለው አገር እያሰብን ነው የሚለውን የሚያጠያይቅ ይመስለኛል። ስለዚህ በተለያየ ጊዜ በኢትዮጵያ ውስጥ በሚፈጠሩ የተለያየ የፖለቲካ ቀውሶች ውስጥ ድምጽ የሚያሰሙ ኢትዮጵያውያን በሙሉ በዚህ ነጥብ ላይ ዝም ማለታቸው አልገባኝም። እኔም በኢትዮጵያም ውስጥ ያሉ የፖለቲካ ድርጅቶች በውጭ ሀገርም ያሉት ይሄ ዘር የማጥፋት ስራ ሲሰራ ዝም ማለት አግባብ አይመስለኝም እና ዝምታ ብቻ ሳይሆን የተግባር እንቅስቃሴ መጀመር ያለብን ይመስለኛል። ዝም ብለን የምናልፈው አይደለም። ምንድነው አሁን መደረግ የሚገባው? ቀደም ሲል ያነሳው አለ በዘር ማጥፋትም ይሁን በዘር ማጽዳት የሚባለም ነገር አለ። ከዚህ በፊትም በወልቃይት ጠገዴ ማህበረሰብ ላይ እንደዚሁ እንደተፈጸመ ራሱ ማህበረሰቡ በተደጋጋሚ ድምጹን እያሰማ ነው ያለው። ይሄ ነገር በፊትም የነበረ ነው። ምን መደረግ አለበት? እያንዳንዱ የሰብአዊ መብት ተሟጋቹም ሊሆን ይችላል በየስፍራው ያለ ኢትዮጵያዊ ምንድነው የሚጠበቅበት? ምንስ መደረግ አለበት? አይ እንዲሁ የምንጫጫውበት ሳይሆን በትክክል ስራ መሰራት አለበት። ይህንኑ ለማድረግ እንግዲህ ከአንዳንድ ድርጅቶች ጋር ንግግር በበኩሌ አንዳንድ ሰዎችም ማናገር ሞክራለሁ። በተለይም ይህን የማፈናቀል ስራ ሆን ብለው እያካሄዱ ያሉትን በዚህ ስራ ውስጥ የተሳተፉትን ስማቸውን፣ ፎቶግራፋቸውን በአግባቡ የሚገኙትን መረጃዎች በመሰብሰብ ለዓለም አቀፍ የሰብአዊ መብት ድርጅቶች ለዓለም አቀፍ ፍርድ ቤት የሚቀርብበትን መንገድ ማመቻቸት ያስፈልጋልና ለጊዜው ይህን እናደርጋለን የምለው ነገር የለም። ምክንያቱም ይህንን በተለይ በአሜሪካ ድምፅ ራዲዮ ሪፖርቱን ከሰማው በኋላ ነው መሳይ የደወልክልኝና በጣም ስሜታዊ የሚያደርግ ነበር። አንድ አባት የተፈናቀሉ አባት ሲናገሩ እየሰማኋቸው በጣም ስሜቴ ስለተነካ እኔም በስሜት ነው የተናገርኩትና አሁን ይህን እናድርግ ለማለት ይቸግረኛል። ግን ሁላችንም በዚህ ዙሪያ በማንኛውም ኢትዮጵያዊ ዜጋ ላይ የሚደረስን ነገር የራሳችን አድርገን መመልከት ያለብን ይመስለኛል እና አንድን ህዝብ አግልሎ የሚደረግ እንቅስቃሴ በፍጹም በምንም መለኪያ ወንጀል ነው ብዬ ነው የማምነው። ስለዚህ በተለይ በዓለም አቀፍ ደረጃ ጉዳዩን እንዲታይ መረጃዎችን በመሰብሰብ ከሀገር ቤት በዚህ ስራ ላይ የተሳተፉትን በሙሉ ለህግ የሚቀርቡበትን መንገድ ማመቻቸት አለብን እና ወደፊት ከሌሎች ድርጅቶች ጋር ተነጋግረን ምን መደረግ እንዳለበት በእናንተም ሬዲዮ በሌላውም ሚዲያ ላይ ለማቅረብ ሞክራለሁ። በበኩሌ ለጊዜው ምለው ይሄንን ነው። መሳይ በአሁን ሰዓት ከፍተኛ ችግር ላይ ነው ያሉት። የምግብ እርዳታ ያስፈልጋቸዋል።
የመላው ኢትዮጵያ አንድነት ድርጅት በሚችለው አቅም እየረዳ ነው። ኢትዮጵያውያን መተባበር አለባቸው። አዲስ አበባ ያሉት ኢትዮጵያውያን እንዳልከው ቀደም ሲል ቤተክርስቲያንም ለመጠጋት ሄደው ከልክለዋቸዋል። ይሁንና በየቤትም ማስጠጋት የሚቻልበት ሁኔታ መፈጠር አለበት። እንደዚህ በፌስታል ልብሳቸውን አንጠልጥለው ነው የወጡትና ኢትዮጵያን ሊደርሱ ይገባል። ይሄንንም በሚመለከት አድማጮች የሚሉትን መስማት እንፈልጋለን። በዚህ ጉዳይ ላይ ተከታታይ የሆነ ፕሮግራም ለማዘጋጀት እኛም በዚህ አጋጣሚ ቃል እንገባለን። አርቲስት ታማኝ በየነ እንግዲህ ወደፊት በዚህ ጉዳይ ላይ ተባባሪ ሆነ እንቅስቃሴዎችን እንደምገልጽልን በአድማጮች ስም እጠይቃለሁ። በጣም ነው ማመሰግነን። እግዚአብሔር ይስጥልኝ መሳይ።